የእንግሊዝ ክለቦች በዚህኛው ዓመት የአውሮፓ ሻምፒዮንስ ሊግ 6 ሆነው ጥሎ ማለፉን መቀላቀል ቢችሉም በመጀመሪያው የጥሎ ማለፍ ጨዋታ አንዳቸውም እንኳን ማሸነፍ አልቻሉም። በተለይ ሶስቱም ሊቀለበስ በማይችል ውጤት ሽንፈት ተከናንበው መመለሳቸው የመልሱ ጨዋታ ከመርሃ ግብር ማሟያነት ያለፈ ትርጉም እንዳይኖረው ያደረገም ይመስላል። የዛሬው የምሽቱ ትልቁ መርሃ ግብር ግን ኢታድ ስታዲየም ላይ ነው። በሳንቲያጎ ቤርናባው በፌዴሪኮ ቫልቨርዴ አስገራሚ ግብ 3-0 ተደቁሶ የተመለሰው ማንቸስተር ሲቲ ዛሬ ምሽት 5 ሰዓት ላይ ከማድሪድ በሜዳው ለህልውና ይፋለማል። የቀደመ ግርማ ሞገሱ የራቀው ማንቸስተር ሲቲም ለአራት ዋንጫዎች ሲፎካከር ቢቆይም አሁን ግን በሁለት ሳምንታት ውስጥ ብቻ ከሁለትና ሶስት ዋንጫዎች ውጭ ላለመሆን የተለየ ተአምር ያስፈልገዋል። በሊጉ ከአርሰናል በ9 ነጥብ ርቆ ተስፋ የደበዘዘው ማንቸስተር ሲቲ በመጪው ወር ደግሞ በካረቦ ዋንጫ ፍጻሜ ከዋነኛ ባላንጣው አርሰናል ጋር ሌላ ትልቅ ፈተና ይጠብቀዋል። በአውሮፓ መድረክ ደግሞ የ3-0 ሽንፈት ቀልብሶ የማለፍ እድሉ ከመርፌ ቀዳዳ የጠበበ ሆኖበታል። እንደ ወብታ ቁጥራዊ መረጃ ከሆነ በአውሮፓ ትልቁ የክለቦች ውድድር የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜውን ለመቀላቀል ማንቸስተር ሲቲ ያለው እድል 17 በመቶ ብቻ ነው። በሳንቲያጎ ቤርናባው ከአርሰናል የ8 ቀናት ሙከራ በኋላ አትችልም ተብሎ በተሰናበተው የሞንቴቪዲዮ ተወላጅ ፌዴሪኮ ቫልቨርዴ ሃትሪክ የፈራረሰው ማንቸስተር ሲቲ ከዚህ ሽንፈት አገግሞ ወደ ሩብ ፍጻሜው ለማምራት አንዳች ኃይል ያስፈልገዋል። በመድረኩ ለአምስተኛ ተከታታይ ዓመት የተገናኙት ሁለቱ ቡድኖች በአጠቃላይ በአውሮፓ መድረክ የዛሬ ግንኙነታቸው ለ17ኛ ጊዜም ይሆናል። ማንቸስተር ሲቲን 4 ጊዜ ከጥሎ ማለፍ ውጭ ያደረገው የ15 ጊዜ የአውሮፓ ሻምፒዮኑ የስፔን ኃያል ክለብ ሪያል ማድሪድ ዛሬም ለ5ኛ ጊዜ ተጋጣሚውን የማሰናበጥ ሰፊ ድል ይዞ በእንግሊዝ ሰዓቱን እየጠበቀ ይገኛል። አሰልጣኝ ፔፕ ጋርዲዮላ በአውሮፓ ሻምፒዮንስ ሊግ ታሪክ የጥሎ ማለፍ ጨዋታዎች የመጀመሪያውን ተሸንፎ ውጤቱን መቀልበስ የቻለው የሙኒክ አሰልጣኝ በነበረበት 2015 ሲሆን ከዚያ በኋላ ግን ይህንን ታሪክ መድገም አልቻለም። በሪያል ማድሪድ በኩል በተለይ በመጀመሪያው ጨዋታ በጉዳት ከስብስቡ ውጭ የነበሩት ጁድ ቤሊንጋምና ኪሊያን ምባፔ በስብስቡ መካተታቸው የስፔናዊውን ታክቲሻን የቤት ስራ ይበልጥ ከባድ የሚያደርገውም ጉዳይ ሆኗል። ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ያልቻለው ስፔናዊ አሰልጣኝ ፔፕ ጋርዲዮላ ትላንት ለተጫዋቾቹ እረፍት የሰጠ ሲሆን ሁሉንም ለማድረግ በእነሱ ሙሉ እምነት አለኝ ብሏል። በጨዋታው ማቴዮ ኮቫችች ከረጅም ጊዜ ጉዳት በኋላ ወደ ሜዳ ሊመለስ ይችላል ተብሏል። ፔፕ ከጨዋታው በፊት በሰጠው ሀሳብ ይሄ እግር ኳስ ነው፣ የትኛውም ነገር ሊፈጠር ይችላል፣ ትኩረታችን ግን ጨዋታው ማሸነፍ ነው ብሏል። የቡድኑ አምበል በርናንዶ ሲልቫ በበኩሉም በስፔን የከፋ ውጤት ብናስመዘግብም እስከ መጨረሻዋ ሰከንድ ለመፋለም ተዘጋጅተናል ሲል ሀሳቡን አጋርቷል። የቀድሞው የሊቨርፑልና የሪያል ማድሪድ ኮከብ የወቅቱ የሎስ ብላንኮቹ ጊዜ አሰልጣኝ አልቫሮ አልቤሎዋም ክብደት ጠንቅቀን እንረዳለን በሚል ሀሳቡን ሰጥቷል። በመጀመሪያው ጨዋታ በፓሪስ ሰን ዠርመን 5-2 የተሸነፈው ሌላኛው የእንግሊዝ ተወካይ ቼልሲም በተመሳሳይ ምሽት 5 ሰዓት ላይ በስታንፎርድ ብሪጅ የመልስ ጨዋታውን ያደርጋል። ሰሞነኛ የውጤት ቀውስ ውስጥ የሚገኘው የምዕራብ ለንደኑ ክለብ የፈረንሳዩን ሀብታም ክለብ ውጤት ቀልብሶ ለማለፍ በትንሹ 4 ግቦችን ማስቆጠር ይጠበቅበታል። ጠባብ የሆነ የማለፍ እድል ይዞ ወደ ሜዳ የሚገባው ቼልሲም በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ በኒውካስል መሸነፉ የሚታወስ ሲሆን ወደ ሩብ ፍጻሜው ለመጓዝ የተለየ ኃይል ያስፈልገዋል። ቼልሲ በአውሮፓ ሻምፒዮንስ ሊግ ከፈረንሳይ ክለቦች ባደረጋቸው ያለፉት 5 ጨዋታዎች አንዱን ማሸነፍ ያልቻለ ሲሆን በተቃራኒው የዛሬ ተጋጣሚ ፓሪስ ሰን ዠርመን ከእንግሊዝ ክለቦች በተገናኙባቸው ያለፉት 5 ጨዋታዎች በአንዱም አልተሸነፈም። በምሽቱ መርሃ ግብር አምበሉ ሪስ ጄምስ በልምምድ ላይ ያለ በገጠመው መጠነኛ ጉዳት አይሰለፍም የተባለ ሲሆን በባለፈው ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊው ፓሪስ ሰን ዠርመን በበኩል አዲስ ጉዳት አልተመዘገበም። በጥሎ ማለፉ ከተሳተፉት የእንግሊዝ ቡድኖች መካከል ሩብ ፍጻሜውን የመቀላቀል ትልቅ እድል ያለው አርሰናል ብቻ ሆኗል። በመጀመሪያው ጨዋታ ወደ ጀርመን አቅንቶ ከባየር ሊቨርኩሰን ጋር አንዳቻ የተለያየው የሰሜን ለንደኑ ክለብ የመልሱ ጨዋታ ምሽት 5 ሰዓት ላይ በኤምሬትስ ያደርጋል። ምንም እንኳን በመጀመሪያው ጨዋታ አቻ ቢለያዩም በሩብ ፍጻሜው እንግሊዝን የመወከል ከ80 በመቶ በላይ እድል ያላቸው መድፈኞቹም ለሁሉም ዋንጫዎች እኩል እየገሰገሱ ሲሆን በመጪው እሁድ የዓመቱን የመጀመሪያ ዋንጫ ለማሳካት ከሲቲ ከመፋለማቸው በፊት የዛሬውን ትልቅ የቤት ስራ በድል ማጠናቀቅ ይጠበቅባቸዋል። በሳምንቱ መጨረሻ በ16 ዓመቱ ወጣት ማክስ ዶማን ምትሃታዊ ምሽት ኤቨርተንን ባለቀ ሰዓት ባስቆጠራቸው 2 ግቦች በማሸነፍ ይበልጥ ወደ ዋንጫ የተጠጋው አርሰናል በአውሮፓም አስፈሪ መሆኑን ለማሳየት እንደሚጫወት ይጠበቃል። በሻምፒዮንስ ሊግ ከሌሎች የተሻለ ቀላል ተጋጣሚ የደረሰው አሰልጣኝ ሚካኤል አርቴታም ቀይ ለባሾቹ አይተውት ወደማያውቁት ዋንጫ ለመውሰድ በቂ አቅም እንዳለው በዙር ጨዋታዎች የመጣበትን መንገድ መመልከት በቂ ይሆናል። በማጥቃቱም በመከላከሉም ሚዛኑ የጠበቀው አርሰናል በዚህ ውድድር ዓመት በሁሉም ውድድሮች 45 ጨዋታዎችን ሲያደርግ የተሸነፈው በ3ቱ ብቻ ነው። ከፕሪሚየር ሊጉ ውጭ በየትኛውም የዋንጫ ጨዋታ ሽንፈት ያልቀመሱት መድፈኞቹም ያለመሸነፍ ጉዟቸው ለማስቀጠል ወደ ሜዳ በሚገቡበት ጨዋታ ከባየር ሊቨርኩሰን ከባድ ፈተናም ይጠብቃቸዋል። አርሰናል ከጀርመኑ ተወካይ ሊቨርኩሰን በመድረኩ ዛሬ ለ4ኛ ጊዜ የሚገናኝ ሲሆን ከ23 ዓመት በፊት በሃይብሪ በተገናኘ
በተገናኙበት የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ መድፈኞቹ 4-1 ያሸነፉበት ትልቁ ውጤታቸው ነው። በምሽቱ ጨዋታ ዩሪያን ቲምበርና ማርቲን ኦዴጋርድ በጉዳት ከቡድኑ ውጭ መሆናቸውን አሰልጣኝ ሚካኤል አርቴታ ተናግረዋል። በአንጻሩ የመጀመሪያው ጨዋታ በጉዳት ያለፈው ሊያንድሮ ትሮሳርድ ወደ ሜዳ እንደሚመለስ ስፔናዊ አሰልጣኝ ይፋ አድርጓል። ምሽቱ ለስታክ 45 ላይ ደግሞ የውድድሩ ክስተት ቦርዶ ግሊምትና ስፖርቲንግ ሊዝበን በፖርቹጋል ይጫወታሉ። 2026 ከገባ ያደረጋቸውን ሁሉንም ጨዋታዎች ያሸነፈው የኖርዌይ ተወካይ የመጀመሪያውን ጨዋታ 3-0 ማሸነፉ የሚታወቅ ሲሆን አቻ መለያየት የሚሆን በሁለት ግብ ልዩነት መሸነፍ ወደ ሩብ ፍጻሜ ያደርሰዋል።